ደግሞ ሰላም ፋሚሊዎች፣ ዛሬ ደግሞ በሚገርም ቪዲዮ ከቻሳ ብዬላችኋለሁ። የዛሬ እንግዲህ ኬቢ ነው። በጣም አስከፍቻለሁ ባለፈው እና ለባለፈው ዛሬ በደንብ ልንበቀል ተዘጋጅተናል ከሱ ጋር። እስቲ ኬቢሻ እንዴ ወደ መድረክ ኬቢሻ የኔ አባት የኪራ ፋሚሊዎች ይላል እንግዲህ ባለፈውም እንዳረጉኝ አይታችኋል። እቺ ክርቢት የሆነ ሰውዬ ዛሬ ደግሞ እነሱም ፍራንክ እንስራቸው ብሎ ነው የጠራው። ያበደ ተንኮል ነው ያሰብኩት አትል ያበደ ነው ያሰብኩት እንዴ አንተ ባለፈው እኮ አጨልሎኝ እኮ ነበር እንዴ። ስማኝ ባለፈው ግን ተሰማህ? ኧረ በስመ አብ እንዴ ሰፈር ራሱ ሲናገሩኝ በደንብ አድርገን ነው ዛሬ ምን መሰለህ ያሰብኩት ባለፈው እንደዛ ስላስከፋችሁኝ ማለት ነው። ቪዲዮ እንስራ ብለህ ጠርታቸው አይደል? ይመጣሉ ሲመጡ ምን ላቸዋለን መሰለህ እንግዲህ ባለፈው እሱን አስቀይሜዋለሁ እና ስላስደበርኩት ወይ እኔን ወይ እነሱን ምረጥ ብሎኛል። ስለዚህ ከአሁን በኋላ ከእናንተ ጋር ቪዲዮ አልሰራም ነው እንጂ ምን ላችሁ እስኪ የሚሉትን ደግሞ እናያለን። እንግዲህ ማሂም ጠርተናታል። ከዛ አስመጥተናችሁ ምን አገባኝ እኔ ከየት አስመጥታችሁኝ ያስደበራችሁኝ ከዛ አስመጥተናችሁ ይላል እንዴ። እንግዲህ ፋሚሊዎች ከፎቅ ወርዶ በለው ከየት እንደመጣሁ በለው ብቻ ባለፈው እንዴት እንዳደረጉኝ አይታችኋል ማለት እኔን እሱን እናስበበታለን። ግን እነሱን ግን ባለፈው እንዴ ጨርቄን እንዳስጣሉኝ አይታችኋል። ዛሬ ከዛ ድረስ እየመጡ ነው። አንዱ ከየት ነው ይመጣል ያለው እንትን ብቻ ከየት ይምጣ ዛሬ ጨርቁን ነው የምናስጥለው። እሱን ራሱ ማይደውልለታል። ደውልለታል። የአዳ ቤተሰቦች ደግሞ ሪፖርት ማሂም እየመጣች ነው። እሷም ደውለንላታል። ያበደ ተንኮል ነው የሚሆነው። እነሱ ሲመጡ ደግሞ እስኪ ያክላቸው አብረን እናያለን እንሰራዋለን። ክርቢቱን ተዘጋጅቷል ጋይስ። እቺን ክርቢቱ እያታለሁ በስመ አብ። እሱ ነው ደግሞ ተንኮል እንስራባችሁ ብሎ ይጣ ሰብስክራይብ እያረጋችሁ እኔ ምንም አውቀው ታሪክ የለም። እሱ ነው ተንኮል እንስራባችሁ ያለኝ። ያለውን ነገር እስኪ ታይቷላችሁ። ማሂን ደውልለትና ደውላ ማሂ የደረሰች እሷ ቀርማ ተደረሰ እነሱ እስኪመጡ ደርሳለች። አንተ ባለፈው እኮ በስመ አብ ጨርቄን እኮ ነው ያስጣላችኝ። አንተ እንዴት እንደደበረኝ ደግሞ ታየኛለህ እንዴ። እና ደግሞ ፋሚሊዎች በዚሁ አጋጣሚ አዲስ ዩቲዩብ ነው፣ ሰብስክራይብ ሼር እያረጋችሁ እንዳይረሳ። አረቺ ደግሞ እኛም ፕራንክ ታደርግ ነው እንዲያታነሳን በእናትህ እነሱ ከመምጣታቸው በፊት ብቻ በደረሰች ደግሞ ያደጋደሉ። እስኪ የማሂ ሰራ መስመር ተይዟል። ከማን አባቷ ጋር እየተጀናጀነች እንደሆነ ማሂማ ትጀናጀንም እንዲማ አትላት። ቆይ ያደጋደሉ። ሄሎ አስጨነቀን እኮ እየመጣን ነው ማለት። እሺ የት ደረሳችሁ? ደርሰን መንገድ ተዘጋግቶ እኮ ነው። እሺ ኧረ ደብሮኛል። እኔ በእናትህ ቶሎ እናንተን ጠበቅ እና ማን አለ ብለን ያለው። እሺ ታለቅሳታለህ። እንግዲህ ፋሚሊ ይሄ ጸዲ ፕራንክ ስለሆነ እሳቱ ፋሚሊዎች ደግሞ ሰብስክራይብ እያረጋችሁ በደንብ እንዳይረሳ እንዳታሳፍሩኝ ፋሚሊዎች። ይመቻችሁ። መጠበቅ ነው እንግዲህ። ለምን ስማ ያዳ እሳቱ ፋሚሊ ነው ያለው። አንተ ክርቢት ፋሚሊ ለምን አታረገው? ፋሚሊዎች ምን ኮሜንት ላይ ያስቀምጡልኝ። የሆነት ፋኖን አረጋዋለሁ። ክርቢት ፋሚሊ ልበለው ተያይዞ እንዳይነድ ብዬ ነው። ያው ያዳምለኩ ሰው እኔ ነኝ ማለት ነው። እንደዛ ብቻ ፋሚሊዎች ያዳ እሳቱ ነው ያዳ እሳቱ ፋሚሊዎች የሱንም ሰብስክራይብ እያደረጋችሁ ማን ነበር ስሙ ልትይ ነው ልበል እንዴ? እንደዚህ ማን ነበር ስሙ ባለፈው ማን ነበር ስሙ ያልከኝ ፋሚሊዎች ባለፈው ግን ያዳ አቤት የሰረፈው አንተ ጎበዝ ነው። አክቲንግ ራሱ ሰራለሁ ከሱ ጋር አንተ አስር ያጨብጠኝ በእናትህ ሲያስጠላ እና ድሮ ምን ከነሱ ጋር ፕራንክ ባረግ ይሻላል። አይሆንም። እሺ ለፕራንክ ምን ነው የሚሄድ? ስማ ሲመጡ ማን ነው ማሂ ደውላለች። ሄሎ ኬብሻ ወይ ዳረስ እየመጣሁኝ ነው። ደርሻለሁ። በርጋ ማሂ ደርሳለች ይላል። የኔ ቆንጆ ይላል። አቤት አቤት እንዴት ነው ያማረብሽ። አንተ የኔ ቆንጆ አትበላት። ነይ እንደምን ቆንጆ እንዴት ነሽ? በእናትሽ ከኔ ውጪ ማንም ሰው የኔ ቆንጆ እንዳይልሽ። እንግዲህ ፋሚሊዎች ማሂ መጣለች እና ያደም ፕራንክ ልናደርጋቸው ነው ዛሬ።
ምን አስበሻል? ሀሳቡን ነግሬያታለሁ። ሀሳቡን ነግሬያታለሁ። ነገራት ሲመጡ ማለት ነው የሆነ ነገር ስል መሀል ላይ አዎ ወይ እሱን ወይ እነሱን ነው የምትመርጠው፣ ወይ ጓደኛን ትመርጣለህ ወይ እነሱን ትመርጣለህ ምናምን እንደዛ እያልሽ ነው። እሺ እንትን የምትይው ባለፈው እንደዛ አቃጥለው ነው። ትወና ነው። አሁን ባይሆን እነሱ ነው የቀሩት። እኔ ሳቂ አንተ በልተኝ አልሰከም ፊቴን ነው መጣ መሀል ላይ ነው። እሺ የሆነ ነገር ስለኔ ማለት ነው አዎ ወይ እሱ ትመርጣለህ ወይ እነሱን ትመርጣለህ ምናምን ምርጫ ነው ይሄ ነገር። የምን ምርጫ አታ አደውልለት ራሱ ይደውልልህ ግን ብቻ አይቅሩ በፈለገ ሰዓት ይምጣ አይቅሩ። ደከመኝ እንዴ እነሱን ጥበቃ በእና አንተ አትንካት። እዚህ ፍራንኮን እንደ በእናትሽ ነው የተቀመጪ በእናትሽ ነው የተቀመጪ። ሄሎ ሄሎ የት ደረሳችሁ? አዎ እሱ ነው። አዎ አረንጓዴው። አዎ እሺ ኢንቴሪዮስ ፋሚሊ በር ላይ ናቸው። እንቀበላለን። አንተ ስማ ኮስተር ነው የምልሽ። ቁጭ እየጠብቃለሁ። ኮስተር ነው እሳቱ ፋሚሊ ያኔ አባት ያዳዬ ደርሰናል። ፓፓ ኪራች አባቴ ፒስ ነው ብቻዬን ያለኝ ቦስ ፒስ ነው ኬቢያችን ነይስ ተምተም ምን ይደረግ እሳቱ ፋሚሊ ምነው ካሜራ ይዛችሁ ምናምን ድብር ታለቀቀን እንደንተረ ለቆኛ አይዞሽ ምን አንተም ደከመ ያዳይ ቢዝና እንዴ ነው ስለ ስራ እንበልና ያሉን ነገር አጂ አስለበረሽ ማለት ኧረ ነው ደከመኝ። ምን ተሰፈራ ገጠር አንዴ ሰፈራዊ ገጠር እኮ በጋሪ እኮ ነው የምትመጣው። የምር አይዞሽ ቆንጆ ነች ዛሬ። እሺ ምን አልሽ ታዲያ ኪራ? ምን እኔ ለምን የተራችሁ? ለሰራ ነው የተራችሁ? ኦኬ ካንተ ጋር ልትሰሩ ነው? ኖ ካንተ ጋር ነው ያማን እንዴ ማለት በሽተኛ እኮ ምን እንስራሽ? ምን እንስራ? ስራ ምን እንስራ? ቲክቶክ ነው ወይስ ዩቲዩብ? ቲክቶክ ሁሉንም የተመቻችሁ አወርታችሁ። ቲክቶክ እንስራ ዛሬ። ቲክቶክ ይሰራ? አይዲያ ይዛችሁ? ቲክቶክ ይዘራ አይዲያ ይዛ? አንተስ አይዲያ አለ? አይዲያ አለ አንተ? እኔ እንኳን የለኝም። አንተ ከሌለ ታዲያ እኔ ምን አገባኝ? ማን ኧረ እኔ አለ አንተ አይዲያ አንተ ከሌለ እንሰራም ታዲያ ለእኔም አይዲያ አለኝ ብሎኝ ነው የጠራኸኝ። ተፈጥሮልኛላችሁ ብዬ ነው እኔ። ኧረ እዚሁ ከፈለግን እዚሁ እንትን አለለም እንዴ እኮ ለእሱን እንፍጠርለትና የእሱን እንስራ በቃ የእሱን ሰርተን አቀምበትን ምግብ አንበላም እንዴ? ቤታችሁ አንበላ ነው እንዴ? አንበላ እሺ ቆይ አንበላ ቤት በልታ ትመጣም እንዴ? አንበላ ምናምን እንደ ራሱ አንበላም ቤት በልታ መምጣት ነው እንዴ? ሲጀምር ማን እኔ ቤት ቆና እኮ ያለ ሰው የለም። ማን ምግብ አንበላ አንተ የአንዳንድ ሰው ድፍረት ግን ኧረ ለቀልድ ነው። አንተ አመራርክ እንዴ? ምን በልቶ እኮ ነው የመጣው? በልቶ ነው የመጣው? አንተስ በላል? ኧረ በቃኝ። ኧረ በቃኝ ባትልም ማንም ያቀርብልህ የለም። እና ወደ አይዲያው እንግባ። ምኑ እንዴት ነው ያሰብኩት? ያሰብኩት ምን መሰላችሁ? ለአንተ ሰርቼ መሄድ እና አይዲያ ነገር እኮ መስራት አለባችሁ እኮ ለኔና ለአንተ ይሰሩልና እሄዳለሁ። በቃ ኖርማል እኮ ማለት ኧረ እነሱ ሌላ ጊዜ ይሰራሉ። ያማን ይደክመናል። እኔ ምን አውቃለሁ? እኔማ እኔ ቆንጆ አንቺ አይደክምሽም? እኔ ራሱ እንዲደክምሽ አልፈልግም። እንትን ስማ ለኔና ለአንተ ይሰሩልንና እኮ እነሱ መስራት አለባችሁ። ተዋቸው። እነሱ አትበል አንተ እንዴ
ያማ እንዴ በቃ ለእኔና ለአንተ ይስሩልንና ኖርማል ነው። ሌላ ጊዜ ይሰራሉ እነሱ። ምን ሆነ? በባለፈው ደብሮ ነው ወይስ ሌላ ችግር አለብህ? ያምን ባለፈው ምን አደረጋችሁኝ? አይ ፕራንክ ምናምን። ኧረ በእናትህ በሰው የምትደበር ሰው አይደለም። ሲጀመር አንተ የለም አላልከኝም፣ ማንም የለም አላልከኝም እንዴ? ሰርፕራይዝ አድርጋችሁ እንትን እናድርግ በቃ። ይኸውልህ ምን እናደርጋለን መሰላችሁ? ለእኔና ለእሱ እንስራና እናንተ በቃ ሌላ ጊዜ ይሰራላችሁ። ሁለታችሁ ሌላ ጊዜ ይሰራላችሁ ነው ማለት ዛሬ ለኛ እንስራና እናንተ ሌላ ጊዜ ይስሩ። እሺ ዛሬ ለኛ እንስራ እናንተ ሌላ ጊዜ ይስሩ። ሩባል እንዴ ምግብ ለኛ ስራና ምናምን ይላል እንዴ? አንተ ዛሬ እንዴ ቤቴ መጣ እኛ እንስራና እንስራለን እንዴ? አንተ ሺም የለው ዛሬ እኔ ቤት አይመጣችሁት ለኔና ለሱ እንሰራለን። ማን ነው የጠራው? እና ቤት የለንም ተባለ። ምን አገባኝ እኔ እየጠርቻለሁ። ወሬ ላይ የሰማው ቤት ምን ኧረ ሰው እኔ ጠርቻለሁ። እኔ አልጠራሁም። አንተ ቁርስ በልተሃል? ቁርስ እኔማ ቤቴ ነኝ በልቻለሁ። እዚህ ፊት ለፊት ምሳ እንዳልበላ እኮ በቃ እንትን እናድርግ። ያው ሰርፕራይዝ ሁሉ ኧረ ሲዲያ እንደዚህ አይረፋም። እንደዚህ ተከባብረን እንስራ እንጂ እንደዚህ ምንድን ነው እንደዚህ ካመመሽ ላይ መጣሽ ቤት አትቀመጥም። ስፖንሰር ላይ ያሳከመ ቤቷ እኮ ነው። አንቺ በፈለግሽው ሰዓት ነው የኔ ቆንጆ፣ ቤትሽ ነው እንደ ቤትሽ። እንትን ለኔና ለአንተ ይስሩልንና በቃ ሂዱ። አንተ ምን እሺ ነው ኪራ፣ ለኔና ለአንተ ይስሩልንና ሂዱ። ምን ታስቢያለሽ? አይ ካልፈለጉም ሂዱ፣ እኛ እንሰራዋለን። መስራት ካልፈለጋችሁ ሂዱ። አዎ ኬት ነው የመጣችው? ኬት ነው የመጣችው? ያረሳ ምን ሆነ ነው? ምን ሆንክ? እንደውም ከነሱ ጋር አልሰራም። አንተ ብቻዬን ነው የምሰራው። አንተ ጋር ብቻዬን ነው የምሰራው። እንደሱ አትልም ታዲያ መጀመሪያ አይ አውቄ ነው እንዳይሰማቸው አውቄ ነው። ለእናንተ አትሰሩም፣ በቃ ለእኛ እንሰራለን። አይ በቃ ከዛ ድረስ መጥተዋል። ያው እኮ እንደዚህ እናድርግ። ዛሬ ለእኛ እንስራ፣ ከዛ በዛው ልጠፋ ነው። በዛው ልጠፋ ነው። አንተ ትላጣለህ በጣም። እኔ ቤት ነው የመጣችሁት። ስለዚህ እኔ የምላችሁን ነው የምታደርጉት። ገባ? እኔ የምልህን ታደርጋለህ። ተራብህ ምግብ አቀርብልሃለሁ። አቅርብልን። እሺ ምግብ አቅርብልን። የለም ምግብ እንደዚህ እንዳትናገር እግዚአብሔር ማለት አንተ ታስታውቃለህ። ሲጀምር አንተ ደግሞ ታስታውቃለህ። ሲጀምር ደግሞ ታስታውቃለህ። በባለፈው ደብሮ ሾክ በቃ ፈታ በአንድ ሙድ እኮ አንዴ በቃ ፈታ። በባለፈው ደብሮ ከሆነ በቃ ሶሪ ተባባለን፣ አለቃ ፕራንኩ ምንድን ነው? ኧረ እኔ ባለፈው ረስቻቸዋለሁ ጭራሽ እኮ ስራ ስላለኝ ነው እንጂ ቪዲዮውን አጥፋቸው። ኧረ እንዳታጠፋው አንተ ቤቴ መጣ ጓገሽ ትላለህ እንዴ? ቪዲዮ እንዳታጠፋው ቤቴ መጣ ጓገሽ ትላለህ እንዴ? እኮ ይግና አይፖስት ቤቴ እኮ ነው የመጣችው። ውሻ ልለቅብና ለማን ለነሱ? ኧረ ምን ውሻ በእናትህ እኮ አሁን እኮ ጊዜ እኮ እየቀጠልን በቃ እንትን እናድርግ። እኔ አይዲያ አለኝ። አንተ ለማኝ ሆነ ሰራለሽ። አንተ ደግሞ ቆራላ ያሰራል። ለለማኝ ግን እንሰጣው ትሰራለህ። እንደዛ ሰራል። ኧረ ነው ዘጋ። ከዛ ምን አባራ በይ ስማ፣ አንተም እየተደበርክ ነው ከነሱ። ኧረ ፍቱ። ምን ሰራ ከሆነ ሰርተን እንሂድ። ስማ፣ አይ ዋና ቁም ነገር ስንገባ አንተ ራሱ ማለት ነው። ስማ፣ አሁን በኋላ እንሂድ በቃ ጨርስ። አይ መናገር የምፈልገው ነገር አለ። ከዛ በኋላ ወደ ስራ መግባት እንችላለን። አንተም ወይ እኔን ትመርጣለህ ወይ እነሱን ትመርጣለህ። ከነሱ ጋር የመስራት ፍላጎት ካለ ማለት ነው። ምን ነገር አትናገር ብራዘር። ምን ሆነ ነው አንተ ጋር አላወራሁም። ሰውዬ እኮ ምን እንደሚመርጠው እሱ ምን እንደምታስመርጠው ወይ እነሱ ትመርጣለህ። እንዳታጠፋው አንተ ቤት የምትጓገሽ ትላለህ እንዴ? እንዴና የምትናገረውን ነገር ወቃ ታዲያ ልመታውላ እችላለሁ እንዴ? እንደዚህ አትበል። ልመታውላ እችላለሁ። ለእናንተም ሳልነግር ለእነሱም ሳልነግር አንድ ላይ በፍቅር እንድንሰራ ነው። ሲጀመር ነግሬሃለሁ። የማንም ህፃን ልጅ አታምጣብኝ ብያለሁ። ወይ እኔን ትመርጣለህ ወይ እነሱን ትመርጣለህ። ገባህ? ካሁን በኋላ ወይ እናንተ ጓደኝነት ይቀጥላል ወይ ከማንም ከየትም ቦታ ለቅመህ ታመጣለህ። እዚህ መደበሪያ ያደርጉኛል። ገባህ? በቃ አፍናት መስመር አትለፍ። አንተ እመታለሁ። እዚህ ማንም ያደን የለም። በሩን ቆልፌ ቀጠቅጣለሁ። ገባ? አንተ ራስህ በሩን ክፈቱልኝ። መጀመሪያ በሩን ክፈቱልኝ። ቆልፈው ስማ፣ ቆልፈው ኧረ ሰርተን እንሂድ ኬቢ። እሺ በቃ ምን እናደርጋለን መሰላችሁ? ስሙኝ ምን እናደርጋለን መሰላችሁ? እንዳልኩ አንተ የኔ ቢጤ ልብስ አለ። ስማ አታ እኮ ተተራለህ። አይ ምን እንደሚለው ስማው አንተ ትለብሳለህ። ሜካፕ ምናምን ሳትሰራለህ። ምንድነው አይዲያው? ምን መሰለህ?
አንተ አይነ ስውር ነው የምትሰራው። እሱ እንትን ነው። አንተ የኔ ቢጤ ብለሃል አይደል? የኔ ቢጤ ነው እሱ። እየመራህ ነው የሚያመጣው። ሰማኝ። ቅድም ምሳ ስንበላ ያስተረፍከው ምግብ አለ እሱም አለ። እየመራህ ነው የምትመጣው ማለት ነው። ግን ሁለታችሁ ምንድናችሁ? የኔ ቢጤ ናችሁ። ገባ? ሁለታችሁም የኔ ቢጤ ናችሁ። አንተ ልጅ ግን በጣም መሆን ይፈልጋል መሰለኝ። በጣም እየሳቀ ነው። ተመችቶታል። ስለራቡ ሰማኝ። አንተ ስልክ መንካት አቁም እንዴ! ትደበራለህ እንዴ? የነገርኩህ አይደል እንዴ? አይዲን እየነገርኩህ ና እስኪ ቆይ እስኪ ና እስኪ አንተ ና እናስተካክል። ተንበርከክ እንዴ ተንበርከክ እንዴ! አንተ በጣም እንዳስደበራት እሺ። ምንድን ነው ያሰብኩት ስራህ? ቁም ነገር እኮ ነው እያወራሁ ያለሁት። እኔ እኮ ታዲያ ውሸት ምናምን እኮ አይደለም። እስኪ እንዴ ላሳየህ ዲያሎግ ምን ችግር አለ ታዲያ? የኔ ቢጤ ቢሆን ቢሰራ ነበር። ና ገባ እንዴ! አያሳየህ። ስማ ምን ችግር አለ? ትሰሪያለሽ አንቺ አላለኝማ ቢለኝ እሰራለሁ። ግን ምን ችግር አለ? አንተ ታደርጋለሽ። በቃ ደበረ። እሺ ልቀይርልህ አይዲያው ማለት ነው። ከደበራችሁ እኮ ማለት ቀይሩልኝ ይባላል። ስማ አንተ ከደበረ ቀይሩልኝ ነው የሚባለው። ኖ ስራ እንዴ እንሰራለን። ግን በስራት ነገር በቃ እንዴ ምንድነው እንደዚህ የምትላላጥብኝ? እሺ አይደለም አይነ ስውር አንተ ሰራዋል። የኔ ቢጤ ደብረው ነው። ረፋ በስንት ሰዓት ምንድነው እንደዚህ እንደ ህፃን ልጅ አትሁን። አይ ስራ ሲመጣ ለምን ትመጣላችሁ? ምን ችግር አለ? አንተ የሚመርጥ ከሆነ ሲጀምር ከአሁን በኋላ ከነሱ ጋር ኮላ በኋላ አደርግም እንዴ። ባለፈው ተስማምታችኋል። ምንድነው ባለፈው አለ ብዬ ነው አይደል? ቆይ እኔ እሺ ምንድነው ሻኒን በማለት ስማ ካስት እኮ ነው ያደረኳችሁ አይደል እኮ አንተ ለማኝ ሆነ ስራ ማ አንተ ካልሰራህ እኔ ካኒ ፊት አይመስልም። አሁን ያንተ እኮ ስለሚመስል ነው። የሱ ይመስላል የሆነ ኩል ምናምን ይዘሻላ። ትንሽ ነካ ነካ አድርጊና ቼክ ላድርግ። ያልቅብኛል ፊቱ ረጅም ነው ነገሩ። ብዙ ጊዜ ይፈጃል። አንተ ደግሞ ስማ አይነ ስውርት ነው። አልችልም እንትን ስማ አልችልም ምናምን እንኳን ግዴታ ነው። እዚህ እስከመጣ ድረስ ግዴታ ነው። አንተም ግዴታ ነው። አንተም ግዴታ ነው። ከዛ ምን እናደርጋለን? ስማ ልብስ ምናምን ይዤላችኋለሁ። ታንኳኳላችሁ እንዲያም እየዘፈንክ ነው እንትን የምትለው አንተ። ከዛ ልመና በዜማ ነው ደስ የሚል። ልመና በዜማ ታደርጋለህ። ለስራ እኮ ነው። ሴት ልጅ ባትሆንስ ምን ልትሆን ነው? አይ ለስራ አይደል የመጣኸው? ሴት ልጅ ባትሆንስ ምን ልትሆን ነው? እስቲ ኬቢ ዝም በለው። እኔ ነው እያናገረኝ ያለው አንዴ። ሴት ልጅ ባትሆንስ ምን ልትሆን ነው እንዴ? ና እስኪ ቆይ ና ተንበርከክ እስኪ ነው አንተ ተንበርከክ። ኧረ ኬቢ ምን ሆነ? በስርዓት አውራን እንጂ ምን ሆነ? ግቤ እንዳለ አትርሳ እያልኩህ ነው። ገደል ግባ ይዘውተኛ እንዴ ምንድን ነው የምትለኝ? አተ በእናትህ እንዲህ አንተን አክብሬ ነው በአንተ በኩል ስለመጡ ነው። ለዚህ ጠራ ይሞጣሞጣል እንዴ? እኔ አሁን እንደዚህ አልጠበቁም። ድዳም እንዴ ትሞጣሞጣለህ እንዴ? ጭራሽ አይ ኬቢ አንተ ደግሞ ምን ትሞጣሞጣለህ? አይደለም ሴት ባትሆኚ ምናምን ምን ያሞጣሞጣል? በቃ በእናትህ ከዚህ የመጡት ጀለቤግ ነው እናታችሁ። እስቲ ኬቢ ዝም በል አንተ ጀመር ማለት ነው። ወይ ከኬቢ ወይ ከነሱ ማን ይበልጥብሃል? የፈለከው አንተ ወይ ስማ አንተ ደግሞ ወይ ምራት ወይ ደግሞ አንተ ከነሱ ጋር መውጣት ይችላል ከግቢ። አይ ምንድን ነው ጓደኝነቱ ለሱ ነው። አንድነት ምናምን አልካ። ለምን ታዲያ ካስታረኳቸው እንትኑ እየደገማቸው እንዳይሆን እናንተ በቃ ይሄ እኮ ነው እኮ አንተ ይሄ እኮ ነው ስማ ከአንገት በላይ ምንድን ነው የተሸከምኩ? ጭንቅላት አለ የሚያስብ ጭንቅላት አለ እንዴ የተሸከምኩ? እኔ ኬቢ መስራት ሆነ ካልሆነ እንዴ አይደለም መስራት ነው የምትፈልጉት? በቃ ኮላ ማንሰራም እኔ አልሰራም። ትሰራለህ? ግዴታችሁ ነው። ግዴታ ነው። አንተ ትሰራለህ አትሰራም? ንገረኝ። አንተ በሱ ነው የምትመራው እኮ አይደለም። እሱ ቢሰራ እኮ አንተ ወንድ ልጅ ነህ፣ በራስህ ተመራ እኮ። እኔ አልሰራም አልኩህ እኮ ብራዘር። በሱ ነው እንዴ ያደሰራለህ? ምን አስባለህ? አንተ ትሰራለህ? አልሰራም። ግዴታ ነው። አስገድደህ አሰራኝ። ኧረ በእናትህ አንተ ነገሩ ለእናንተ መጥረጊያ አያስፈልግም። ለእናንተ አስገድደህ አሰራኝ። እስኪ አንተ በእናትህ እረፍ፣ እግዚአብሔርን እረፍ። እንዴ ምን ሆነህ ነው አንተ? ኧረ ኪራ ግን ምን ሆነህ ነው እንደዚህ የምትሆነው አንተ? ምን አገባህ? ስሚ ብራዘር ስሚ አንቺ ወይ ምረጪ ወይ እኔን ትመርጫለሽ ወይ እነሱ ትመርጫለሽ። ካልሆነ ደግሞ ከግቢ ትወጣለህ አንተ ራስሽ። አንድ ሰው ምረጥ። ለምን እንደሆነ ልንገርህ። አይ ፋሚሊም ባለፈው ጉዳይ ማለት ፋሚሊን ደብሯቸዋል። አብሮ አደጌ ነህ፣ ህፃን ልጅ አትሁን ማለት እንድትጣላ ጓደኛ ነው አይደለ? እሱ ነው ያስተዋወቀና ምንድን ነው እንደዚህ አልፈህ ሌላ ታሪክ የምታስባለህ? ርቦሃል ወይ ምግብ ላብላህ አልኩህ። አራበኝም። ስለዚህ በቃ የኔ እንትሰራውና በዛ ሰበብ ትበላለህ። ቆይ ልብስ ይምጣልሽ መጀመሪያ። ልብስ ይምጣል ሳይኖር ስለኔ ታወራለህ እንዳንተ። አንተ እመታለሁ። እረፍ፣ ዝም በል እመታለሁ። ስማ በቃ ርቦታል። ና ልብሱን አምጣለትና ወደ ቀረጻ እንግባ። ከዛ እንትን ምን እናደርጋለን መሰለሽ? ፌስታል ላይ ያስተረፍነው ምግብ አለ። ስሚ አንተ የተጋጣ አጥንት ምናምን ቢኖረው ይደብርሃል።
ይጾማል ሁሌ እንዲህ ጸባይሽ ኬቢ ሁሌ ጸባይ እንዲህ ነው ማለት አይ ስለ እንደዚህ ኧረ እኔ የት አገኛለሁ የሚደብራቸው ይደብራቸው ካንተ ጋር የሚሰሩ እኔ ምን እንዳደረግ ነው ከሁለታችሁ መረጡ የምትለኝ ምን ማለት ነው ይሄ ስራ አንቺ አትሞጣ ሞጪ ምን ሆነሽ ነው ለስራ ደረጋ ነው ይወስልጋሪ ለስራ ደረጋ ምንድነው አንቺ አትሞጣ ሞጪ በቃ እሱን እየደከመኝ ነው በቃ ሂጂ ወደ ቤት የኔ ቆንጆ እሱን አይደለም ምንድነው ለነሱ የምታሽቀብጠው ደከማት ይሄዱ በቃ ሲታይ ራሱ ያደክማል ለስራ ነው የመጣችሁት የተባላችሁት እሺ ስራውን ማለት ነው የተባሉትን ይሰራሉ አይሰሩ አንሰራም እንደሱ አንሰራም አንሰራም በቃ ከዚህ ግቢ አትወጣም ትንበረከካለህ አንተ ትሰራለህ አንተ ትሰራለህ አትሰራም ና እዚህ ጋር ስለሳንኩ አይደለም አንተ መጣለህ እሺ አንተ ትሰራለህ አትሰራም አንተ ማልሰራም ካልክ አትወጣም አንተ ቆለፍብሃል አትሰራም ቁመት ዘጋ እንደሆነ ያለና ቁመት ዘጋ አረ ቁጭ ብዬ መዝጋት እችላለሁ ደርስበታለሁ ቁልፍ ችግር የለም አረ በእናትህ አሁን ሁለታችሁም ያላችሁን ምርጫ ልንገራችሁ በእናትህ ወደ ዘይድ ምርጫ አትስማኝ እንዳትሰጠኝ እግዚአብሔርን ምርጫ እንዳትሰጠኝ ለኔ ምርጫ አልሰጠም አትሰጠኝም ቁልፍ የት አለ በእናትህ ይኸውልህ ቆለፍኩት ማለት እዚህ ግቢ ነው የምታድራት ቆልፍና ዝጋና እድለኛ ግን ለእናንተ ምግብ ደግሞ የለንም ኧረ ለእነዚህ ደግሞ ምግብ የለንም ምን ሰጠው ምግብ የለንም ሰርተን ሂድ ምንሰራ ከሆነ ሰርተን ሂድ አትሰራም እሺ ለኪራ ሳሰርለትም እሺ ለኔ አትሰራም አትሰራም ለኪራ ማሰርለት ያ ዝም ብለን ያሽቃበጥከው ለሱ ለኪራ ማሰራለት አትሰራም ሌላ ጊዜ ተገናኝተን ኧረ በስመ አብ ሌላ ጊዜ ተገናኝተን እንሰራለን ኪራ እኮ እንትን አድርጎ እኮ ነው ያለበት አይደለም ቡሌ ምናምን አውጭ አድርጎ እኮ ነው የሚያሰራው እኮ እሱ ደግሞ ኖርማል ነው አራት እናድር በቃ ደግሞ አይ በቃ ሊሄድ ከሆነ ያረጅ ስጡትና ይሄድ የምረቅ አረባባ ሲድ ከፈለገ አይዲያው ልቀይርላችሁ አይዲያው ምንድነው አንተ መስራት የፈለከው ምንም አይነት ስራ ነው ያልሰራም አልኩ ከማን ጋር ከሁሉም ጋር አንተ ማርያምን አስቀይምሃለሁ ካሁን በኋላ እንደዚህ ብትለኝ ማለት ነው እንዴ ቢቶ ይሄድ በቃ ካልፈለገ አንቺ ተው ብለሽ ይሄን አታባክን ከነዚህ ጋር አንቺ ተው ብለሽ ምን ማልተው ነገር አለ ከየት የመጡት ማለት አንተ ግን ሳይ ማለት ነው እሱ ባለህ ነው የምትመር ኧረ እኔ ግን እሱ ባለኝ መመረው ምን አገባ ወንድሙ ነኝ አንተ ያባት ስም ማን ነው ምን አገባ አይ እሱም እንድጠይቀው አንተ እግዚአብሔር ነው ያረፈ ምን አገባ ምን አገባ ሲጀመር ማን አለ ግቢ ውስጥ ማን አለ አንተ ልውጣ ምናምን እመታሃለሁ ልውጣ ምናምን እንዳትል እመታሃለሁ ሲጀመር ስማ ኪራ ያላቸው ምርጫ ልንገርህ ከሩቅ መጣ ለምን ከእንትን ሰንዳፋ አይመጡ ምን አገባኝ ስማኝ ያላቸው ምርጫ ልንገርህ ሁለት ምርጫ አላቸው ወይ ቪዲዮ ሰርተልኝ ይወጣሉ ወይ ደግሞ እዚህ ተገርፈው ይወጣሉ አጭር አማርኛ ገርፋ ወጣን አረ እኔ አይደለም ገርፋ ማን ነው የምትገርፈኝ አንተ ሁለታችሁ ገርፋ ወጣንስ እኮ ይምረጡ ወይ ይምረጡ ማን አልሰራም አለበለዚያ ደግሞ ማለት ነው እንዲህ አትበላችሁ ወደ ዘይድ እንዴ አንተ ገፋኝ እኮ አንተ ገፋኝ ስማኝ ያዳ ወይ እናንተ አታጥፋ ካሜራ አታ ምን አገባ እናታ አጠፋሽ ምን አገባ እንዴ ዘልዬ እንዳልልሽ ታናደኝ እንዴ እንዳሉ ለአንድ ድማ ያዳንት አንተ ቆይ ና እንሂድ ምናምን ትላለህ እንዴ በቃ አንሰራም መብታችን እኮ ነው ብራዘር አንሰራም አንተ ራሱ ይዤ እንዲህ እንዳላወርድ አንተ ህፃን ልጅ አንተ ህፃን ልጅ አትበለኝ ነው እንዲጣሉ ነው እንደያዩሽ ኤኒዌይስ ተይው አታርኪም እራስሽ እኔ ቆንጆ ይሄ ተይው ማሽቃበጥ ልማዱ ነው ተይው ለምን አንሄድም አንተ ኤኒዌይስ አንተ ከቆለፍኩት ነገርኩት አድራታለህ ብያለሁ ቆልፈው ታድራታለህ ውሻ ይፈታላል ከሱ ጋር ምግብህን ትበላለህ ምናምን አርፈህ ትቀመጣለህ ባላስተካክልስ እንዳልሆነ ተወሩሪ እንዳልል ባላስተካክልስ አንተ በመሀል አትግባብኝ በእናትህ ተረፉ እንዴ አንተ በቃ አንቺ ለምን አትይዡም አንተ ለሱ ነው መደረብ ያለበት ወይስ ለዚህ እኔ ቆንጆ ውሽ ነይ በእናትሽ ነይ ልጅ ለማገላገል ተይው ይሄ ማሽቃበጥ ልማዱ ነው እሺ አሁን ምን ይሁን ነው የምትለው ትሰራለህ አትሰራም በቃ ባጭር አንሰራም በቃ አሰራም አዎ አንተ ማትሰራም አንተ እንኳን ተው ብትሰራም ባትሰራም ተው አንተ ትሰራለህ አትሰራም አንተም ባትሰራ ኖርማል ነው እሺ አንተ ትሰራለህ አትሰራም አንቺ አትናገሪም እንዴ ትሰራለህ አትሰራም ኧረ በጣም እዚህ ጋር እናቴ እንዴ አተመታኝ እኮ ጭራሽ በቤቴ ትመታኛለህ በቃ አንተ ነህ ግን ችግር የለውም የምታስነቀኛለህ አንተ ሲጀመር ስማ አጭር አማርኛ በቃ ጨርሻለሁ
ወይ እነሱን ትመርጣለህ ወይ እኔ ትመርጣለህ። ስለዚህ ካልሆነ ደግሞ ከእነሱ ጋር በቃ አንተም ከቤት ትወጣለህ። አጭር ማለት መምረጥ አለመመረጥ ነው። ዝበል ካንተ ጋር አላወራም። ካንተ ጋር አላወራም። ዝበል እንደዚህ እንዳትልጅና አንሳ ወዲህ ቆንጥጮች ኪጂ እኔ ከምመታው አንቺ ቆንጥጭ ጊዜ ማባከን አለ። አንቺ አትመጣው እዚህ ታስተላልናት ምን እንደምመስለው። ኧረ ዝም በይ አንተ ማነው ህፃን? ማነው ሁለታችሁ ሂጂና ማለት ነው። እንዲህ ቆንጥጥ አድርጊልኝ እስኪ በእናትሽ። እነዚህ ከዚህ ውጪ ምን ቦክስ ምናምን አያስፈልጋቸውም። ስማ ወይ እኔን ምረጥ ወይ እነሱን ምረጥ። በቃ ምርጫ በቃ ሂድ። በቃ እነሱ አንተም ሲጀመር መጀመሪያ አንተ ወጣ። እነሱን ገርፌ ነው የማባራቸው። አንቺ ግን ጓደኛዬ ነሽ፣ አልገርፍሽ። ያረዳልሽ። አንቺ ውጪ እኮ እኛን ግረፈን ወይ በሩን ልቆልፈው አንዴ ምን ሆነ ብትሮጡስ? አሁን የምር በባለፈው ጉዳይ ከሆነ ይቅርታ ተባብለን ተለያይ። ኧረ በእናትህ የምን የባለፈው ጉዳይ ምናምን በእናትህ እኮ ባህሪ እንደዚህ ነው። ኖርማል ጸባይ እንደዚህ ነው። አታውቅኝም፣ አላውቅህም። ጸባይ እንደዚህ ነው። አታውቅኝም። ባለፈው ለምን እንደዚህ የምትሆነው? ለምን እንደዚህ የምትሆነው? በግቢ ምንስ ብሆን ምን አገባ? ምን አባ በእናትና ሌላ ነገር እንድናገር አታርግ። እስኪ ጨርሳት እስኪ። እዚሁ ነው እንደ ማጋደም ስነ ስርዓት። ኧረ በቃ ሰከስ አይደለም። ምንድነው አንተ እንደዚህ የምትሽለጠለጠው? ዝም በላት አንተ። እኔ ማንም አይሽለጠለጥም እዚህ ጋር ብራዘሬ። ልሰራ ነው የመጣሁት፣ ሰርቼ ልሄድ ነው እንጂ እኔ ማንም እንዲሳፈጠኝ ገመድ አፍ ነው በእናትህ። ራሷ በእናታችሁ ጭቅጭቃችሁ በቃ እንደ ነርቨስ አታይም? እንዲሁን ሽማግሌና አሮጊት ወጥቶ የመጣ ይመስል ሲያስጠላ። ስማ እንደ ወንድ ልጅ አውና በቃ ፍቱና አንተ ችግሩ ምን መሰለህ? እንደ ወንድ ልጅ ብለህ ራሱ ስማ፣ እንደ ወንድ ልጅ ብለህ ራሱ በቤት መዋረድ እንዳልሆነ መዋረድም አለ። እረፍ። ያስቃል። እኔም ልሳቅ። ቤት መጡ። ስማ እኔ እንደ ወንድ ማውራት ምናምን አይደለም። እነዚህ ቁንጥጫ ይበቃቸዋል፣ ማሂት ይበቃቸዋል። ዘላታ አታ ወይ በእናትህ እውነት ነው እያናደደኝ ነው። ካማላተ ቤታችን እንዳትመጣ አሁን ማለት ነው። አታ ስማኝ፣ አንተ አይነ ስውሩ ሰራለህ፣ አንተ የኔ ቤት ሰራለህ። ስማኝ አሁን አልሰራም ነው አይደለም፣ አይዲያው ነው እየተነገረ ያለው። ከዛ እሱ እየመራህ ይመጣል ማለት ነው። በር ታንኳኳለህ። አንተ ስማ መጀመሪያ አይዲያው ምን አዳምጥ በእናትህ ታንኳኳለህ ማለት ነው። ልክ ሲከፈትልህ ማለት ነው ስለ አይነ ብርሃን ነው የምትለው። ስማኝ መጀመሪያ አይዲያውን አንተ እንዳልለጠፈ ከዛ ስማ ስለ አይነ ብርሃን ትላለህ። ከስር ማጀቢያ የምናደርገው መሰለህ ሰው በደንብ እንዲስም ማለት ነው። አይኖች አያዩም ብርሃን የላቸው በል ስራታስ እመታሃለሁ። አይዲያን አስጨርስ። ስማ ከዛ እንደዛ እናደርገውና ማለት ነው ሰው በደንብ እንዲስም ነው። ከዛ አንቺ ደግሞ ወይኔ ኧረ ጥራቸው አንተ ጥራቸው አራት አንተ ደግሞ ካሜራው ፍራንክ ነው። ወይኔ ፍራንክ ነው። አቺ ለዚህ ፍራንክ የለም። ሮማን እንዴ ፍራንክ ነው። ፍራንክ ነው በቃ ለዚህ ፍራንክ አለ እንዴ? ስማ በጣም ያናደዳችሁ እንደው ታውቃለህ፣ ርቧቸዋል እንዴ ማለት ነው። እሱን ያስቀምጥ። ለዚህ ፍራንክ የለም። አንተ ስፖርት አሰራለህ እንዴ? በኪዳነ ምሕረት ስም ና አቤላ አንተ አይነት ውር ነው የፋራ ፍራንክ እንደዚህ ፍራንክ የለም። እንደዚህ ፍራንክ የለም። በቃ ተደጋግማ ስማ አይደለም ያናደዳችሁ ርባችኋል ማለት ነው። ረፍታ በእናትህ አሁን ርባችኋል። አሁን ፋሚሊ ጋር ምናምን ይደብራቸዋል። ታስነቀላለህ ምናምን ነበር። ኧረ እባክህ ከምር እንዳይፖስት ኧረ እባክህ ሰማሃት እንዳይፖስት ፋሚሊ እንዳይፖስት ኪራ የአራዳ ልጆች እንግዲህ ይሄ እንዳይፖስት በቀሌ ተወጥቼዋለሁ። ማነው የሚመጣሽ? አንተ ቆይ አይደለም ስፖርት ሰራችን ነው ሰብስክራይብ እያደረጋችሁ አንተ ስፖርት ይሰራል መሰለኝ። በኢየሱስ ክርስቶስ ምንድነው አንተ ሾክ ማለት አንተ አወረደኝ እኮ በጠረባ በኢየሱስ ክርስቶስ። አንተ እንደዚህ ፕራንክ እኮ የለም። የፋራ ቀልድ እኮ ነው እንደማይባል በቃ አሁን አምነናል። ኧረ አራበውን ፋሚሊ በቃ ነገራቸው አራበውን ብለህ ነገራቸው አራበውን ብለህ ይለኛል። ታውቃለህ በጣም ያራዳልች ነይ ጨዋታ ነው ባይዘይ ማርያም። ልብሱ ግን ተዘጋጅቷል። እሺ እንደዛ ነው የምትሰሩት። በቃሌን ነው የተወጣሁት። ሲሳቱ ፋሚሊ የሳቱ እናቴ ትሙት ሲሳቱ ፋሚሊ በቃላችንን ተወተናል። ይቻላል። ሪፖርት አዘጉት። ይሄንን ዩቲዩብ ነገርኳችሁ። አይ ግን ማርያም ቆይ ስፖርት እንሰራለን። ቆይ ስፖርት እንሰራለን እንዴ? አዲስ ነው ያንተ ነው አዲስ ነው። እንገናኛለን።
እንገናኛለን አልቆረጥኩም ተስፋ። ብቻ ግን እኔ በቃሌ ተወጥቻለሁ። ነይ እፈሽ በእናትሽ። አቤላ ግን የምርም ርቧታል መሰለኝ። በጣም ዝቅ አለች። እኔ አሁን ነው መብላት ያለብኝ። በስመ አብ። ብቻ አራዳ ልጆች ሰብስክራይብ አድርጉ። ይመቻችሁ።